በዚህ ሳምንት አንድ አሳዛኝ ዜና ሰማን። ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች፣ ይህንን ዝግጅት እስከ መጨረሻው የምትከታተሉ ከሆነ በጉዳዩ ዙሪያ ሙሉ መረጃ የምታገኙ ይሆናል። አብራችሁን ቆዩ። በትግራይ በተለይም በህፃጽ መጠለያ ውስጥ የሚገኙ ወገኖች በአስከፊ ረሃብ ውስጥ መሆናቸውንና በረሃቡ ምክንያት ሞትና ዘግናኝ ሲቃይ ውስጥ እንዳሉ የሚያሳይ ምስል በሶሻል ሚዲያ መዘዋወር ጀመረ። ታዲያ የዚህ አሳዛኝና አስከፊ ክስተት የተለያዩ ምስሎች ከታዩ በኋላ የሶሻል ሚዲያ በተለይም የቲክቶክ ተጽዕኖ ፈጣሪዎች ለባለሀብቶች፣ ነጋዴዎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ለመላው የኢትዮጵያ ህዝብ ለዚህ ረሃብ ትልቅ ትኩረት በመስጠትና አስቸኳይ የድጋፍ እርዳታ እንዲያደርጉ ጥሪያቸውን አቀረቡ። ህጻጽ ላይ የደረሰውን ረሃብ ሁላችንም ሰምተናል ብዬ አስባለሁኝ። እውነት ለመናገር አሁን ባለሁበት ሁኔታ መሄድ አልችልም፣ ግን እዚህ ሆኜ አቅሜ የፈቀደውንና የምችለውን ነገር በሙሉ እኔ ለማድረግ ዝግጁ ነኝ እና አደርጋለሁ። ትግራይ ላይ የደረሰውን ረሃብ በቪዲዮ አይታችሁት ይሆናል። እንደኔ እጅግ በጣም ነው የሚያሳዝነው። ህጻናት ተርበዋል፣ እናቶች ተርበዋል። ስለዚህ በተለይ ቲክቶከሮች ብዙ ነገር ተጽዕኖ መፍጠር የምችሉ ልጆች ቪዲዮ እየሰራችሁ ለነዚህ ሰዎች እንድረስላቸው፣ እናግዛቸው ብዬ ጥሬን አስተላልፋለሁ። እኔ በቪዲዮ በመስራት አዌርነስ በመፍጠር እርዳታ ድርጅቶች እንኳን ገብተው እንዲረዷቸው እናድርግ። ራብ ጊዜ አይሰጥም። ብዙ እናቶች ነው የተራቡ፣ ህጻናት ነው የተራቡ፣ ሽማግሌዎች፣ አቅመ ደካሞች እና እንድረስላቸው። ብዙ ቲክቶከሮች ኢንቫይት እያደረግን ነው። የቲክቶከሮች ማህበር እዚህ እየመጡ አሉ። ተሰባስበን ሁላችን በየአቅማችን ስፖንሰርሺፕ አፋልገን ምግብ ምናምን በቃ ይዘን እንሄዳለን። ጸዴ እንግዲህ ሁላችን ባለን አቅም ሁሉ እናግዛቸው። እኛም እዛ እንሄዳለን። ይመቻችሁ። ታዲያስ ህጻጽ ላይ በረሃብ ምክንያት ብዙ ሰው እያለቀ እንደሆነ ሁላችንም እናውቃለንና እባካችሁ እንድረስላቸው። እኔ በበኩሌ ሄጄ የአቅሜን ለማድረግ ተዘጋጅቻለሁ። ያለነው በአንድ ሀገር ውስጥ በአንድ ሰማይ ጥላ ስር ነው። እውነታው ግን ለየቅል ነው። እስኪ ለአፍታ ልባችሁን ወደዚህች ህፃን አዙሩ። እጆቿን ተመልከቱ። የያዘችው ለዕቃቃ ጨዋታ የሚሆን የውሸት ማዕድ እንዳይመስላችሁ። ጨካኙን ረሃብ ለማታለል አንጀቷን ለመደለል የምታደርገው የሞት ሽረት ትግል እንጂ። እኛ እያለን የትግራይ ወንድሞች እንዲራቡ አልፈልግም። ትግራይ ህጻጽ ላይ ያጋጠመውን ነገር አብዛኞቻችሁ ሰምታችኋል። ይህንን ሐሳብ ደግሞ እኔም ከአዶናይ ጋር በመሆን አንድ ላይ በመተባበር ትልቅ ነገር እናደርጋለን ብዬ አስባለሁ። በዚህ ሐሳብ የምትደግፉ ትላልቅ ድርጅት ያላችሁ ሰዎች በውስጥ አውሩን። ያለውን ነገር አስተካክለን ለትግራይ ወንድሞቻችን እንድረስላቸው። ህጻጽ ከጎናችሁ ነን። ብራቮ ብራቮ ብራቮ። Thank you so much. ይሄ ነው ኢትዮጵያዊነት፣ ይሄ ነው አንድነት። ብራቮ ለራሳችሁ። በማህበራዊ ሚዲያ ተጽዕኖ ፈጣሪነቱና በበጎ ተግባሩ የሚታወቀው የአመርቱ ምርጥ ቲክቶከር አዶናይ በሐዘንና በቁጭት ውስጥ ሆኖ በእነዚህ በረሃብ አለንጋ እየተገረፉ ላሉት ወገኖቻችን በፍጥነት እንዲደረስላቸው ሲል ጥሪ አቀረበ። ለምንድን ነው የፈዘዝነው? እውነት ለመናገር ስለ ህጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ህጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። በንግግሩም ወገኖቻችን በአስከፊ ረሃብ እያለቁ እኛ ዝም ማለት የለብንም፣ በዚህ ዘመን ሰው በምግብ እጦት መሞት የለበትም ሲል እንዲህ ገልጾ ነበር። ሰው በምግብ ረሃብ መሞት የለበትም፣ ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? አዶናይ አክሎም ታላላቅ የኢትዮጵያ ካምፓኒዎች ለዚህ ጉዳይ እጃቸውን በፍጥነት እንዲዘረጉ እንዲሁም ለነዚህ በረሃብ ለተጎዱ ወገኖች በፍጥነት ከሕክምና ጀምሮ የሚያስፈልጋቸውን ሁሉንም ነገር በመረባረብ እንዲሟላና ሁሉም አካላት ያላቸውን ማካፈል እንደሚገባቸው ጠይቆ ነበር። ምግብ እንድትሰጡ ፈልጋለሁኝ። አንተ አካፍል፣ ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁኝ ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም፣ ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። ይህንን የእርዳታ እንቅስቃሴ በመስማትም ታዋቂው ብሩክ ሪል ስቴት 500 ሺህ ብር ድጋፍ ማድረጉ ተሰማ። ብሩክ ሪል ስቴት 500 ሺህ ብር በረሃብ ለተቸገሩ ሰዎች ለመደገፍ እንግዲህ ዝግጁ ነን ብለዋል። ጋይስ በጣም ደስ የሚል ዘና ነው። አብሪ ሞተርስ 100 ሺህ ብር በህጻጽ ውስጥ በረሃብ የተቸገሩ ሰዎችን ለመደገፍ 100 ሺህ ብር
አግዛለሁ ብሏል። የሶሻል ሚዲያ ተጽዕኖ ፈጣሪዎች ያላቸውን ተከታይና ተሰሚነት ለበጎ ተግባር በመዋል በተለይም ወጣት ዮሐንስ ወይም ባቢ ከጓደኞቹ ጋር እንዲሁም ጆን ዳንኤልን ጨምሮ በስፍራው በመገኘት እርዳታ ለሚያስፈልጋቸው ወገኖች እርዳታን ማድረስና መስጠትን ጀመሩ። ይህንን ቪዲዮ ሁላችሁም ተመልክታችኋል። በእነዚህ ቅን ሐሳቢዎች የተነሳ የአካባቢያቸውን ማህበረሰብ የተቸገሩትን የተራቡትን በማህበራዊ ሚዲያ ካጋሩ በኋላ የሁላችንም ልብ ተነክቷል። ዛሬ ከአዲስ አበባ በሌሊት ተነስተን ሽሬ ከሽሬ ደግሞ 30 ኪሎ ሜትር ርቀት ላይ የምትገኘውን ሕጸጽ ከተማ ያሉ እናትና አባቶቻችንን ልንጠይቅ እኛም ዝግጅታችንን ጨርሰን በሽሬ ከተማ እንገኛለን። የሚያስፈልጋቸውን ድጋፍ ከነሱ በሰማነው መሰረት አሟልተን ወደ ቦታው እየሄድን ነው። ከቦታው ላይ ያሉትን ነገሮች ለእናንተ እናካፍላለን። ኑ እነዚህ ወጣቶች የሚያደርጉት ርብርብ የብዙዎችን እንባ ያበሰና ለወገን መድረስን በተግባር ያሳዩ የዚህ ዘመን ድንቅ ወጣቶች ናቸው። በሌላ በኩል አዶናይ ከብዙ አቅጣጫ ለምን ቦታው ድረስ በመሄድ አትረዳቸውም የሚሉ ትችቶች ለደረሱትም እንዲህ በማለት መልስ ሰጥቷል። አዶናይ ለምን አሁኑን ወደ ሽሬ አትሄድም? ለምን ወደ ሕጻጽ ሄደ አታያቸውም? ለምን ብላችሁ እየጠየቃችሁ ነው ብዙዎቻችሁ። ያልገባችሁ ነገር ጋይስ፣ እኔ እዛ ሄጄ ላወራቸው ነው። ወሬ አይደለም የሚፈልጉት እነሱ ምግብ ነው የሚፈልጉት። የኔ የእጅ ሰላምታ አይደለም የሚፈልጉት። እኔ ስላቀፍኳቸው አይደለም የሚሻላቸው። ስለዚህ እኛ ኔትወርካችን ኮኔክሽኔ ተጠቅሜ ነገሮችን ማስተካከል አለብኝ። ምግብ መያዝ አለብኝ ለመሄድም ለራሱ ማለት ነው። እኔ ብቻዬን ሄጄ ሮጬ እዛ ሄጄ ምን አመጣለሁ እዛ? ገባችሁ አይደለ? ሰው ለማጉረስ ብቻ እንደዚህ ለማጉረስ አይደለም እየሄድኩ ያለሁት። ይህንን ከተናገረ በኋላ እርሱና ጓደኞቹ ሆነው በኢሲያ ማህበር ስም የባንክ አካውንት ተከፍቶላቸው የ100 ብር ቻሌንጅ መጀመሩን አበሰሩን። ሕጻጽ ብዙ ሰዎች በረሃብ እየተጎዱና በየሰከንዱ ብዙ ሰዎች ልናጣ ነው። እኛንን ምናድናቸው። አብረን እነዚህ ሰዎች ልንደርስላቸው ይገባል። በዚህ ምክንያትም የ100 ብር ቻሌንጅ ጀምረናል ጋይስ። በተቻላችሁ አቅም እንድታስገቡ ማለት ነው። ከፈለጋችሁ 100 ብር ከፈለጋችሁም 50 ብር 100 ብር ያልነው ቻሌንጅ እንዲሆን ነው እንጂ የየአቅማችሁ ብታግዙን በጣም ደስታችን ነው ለኛ ማለት ነው። ይሄ ቻሌንጅ ከተጀመረ በሰዓታት ውስጥ ብቻ ከ3 ሚሊዮን ብር በላይ ለዛውም በአንድ ምሽት መሰብሰብ እንደተቻለ ጥሩ ዜና ሰማን። ይህ ቻሌንጅ በሕጻጽ መጠለያ በረሃብ ለሚሰቃዩ ወገኖቻችን ትልቅ የተስፋ ብርሃን ነውና የተጀመረውን የቸርነት ጉዞ ተቀላቀሉ እንላለን። አሁንም የእርሶ ድጋፍ ያስፈልጋል። 100 ብር ለሰጪው ትንሽ ብትሆንም ለተረጂው ግን ትልቅ የህይወት ዋስትና ናትና። እናንተ በዚህ ክስተት ምን ተሰማችሁ? ሐሳባችሁን ግለጹልኝ። ከዚህ ጋር በተያያዘ አዲስ መረጃ ካለ ወደ እናንተ የምናደርስ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።